ሰላም ውዶቼ እንኳን ወደ ያሉና ቻናል በሰላም መጣችሁ እያልኩኝ በዛሬው የፊልም ታሪካችን በ2024 የወጣውን አፕግሬድ የተሰኘውን አሪፍ ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ማብቂያ አብራችሁን ቆዩ እያልኩኝ ወደ ፊልሙ የሚጀምረው አንድ አና የምትባል ሴት የእሷንና የስራ ባልደረቦቿን ሻንጣ እየጎተተች ትታገላለች። አናና ባልደረቦቿ ለስራ ወደ ለንደን ሊሄዱ ኤርፖርት ውስጥ ተገናኝተዋል። ሩኔና ሱዛን የእሷ መሄጃ ሰዓት ገና እንደሆነና እዚሁ እንድትጠብቅ ይነግሯታል። አናም በግርምት አብረው እንደማይሄዱ ትጠይቃቸዋለች። ሩኔም የተለያዩ ሰዓት ትኬት እንደቆረጡና እሷንም ቀድሞ ያስመጧት ሻንጣቸው እንድታግዛቸው እንደሆነ ትነግራታለች። አናም ምንም ማድረግ ስለማትችል ዝም ብላ ታልፋቸዋለች። የሁሉም አለቃ የሆነችው ክሌርም ለሚደረገው ነገር ደንታ ሳይሰጣት ነገ በሰዓት ቢሮ እንድትገኝ ነግራት ትሄዳለች። ነገር ግን ንግግራቸውን ስታዳምጥ የነበረችው አንድ የአየር መንገድ ሰራተኛ ለአና ስላዘነችላት ያልተያዘ አንድ የቢዝነስ ክላስ ቦታ ስላለ ወደዛ እንዳዘዋወረቻት ትነግራታለች። አናም በዚህ በጣም ትደሰታለች። ማናጀሩም ሰዓት እስኪደርስ የቢዝነስ ተሳፋሪዎች የሚቆዩበት ቦታ ይወስዳታል። አናም ይሄን እድል እንደ ጉድ እያጣጠመችው ሳለ ሳታስበው የያዘችውን መጠጥ ከዊሊያም ጋር ትደፋበታለች። ዊሊያምም እየቸኮለ ስለነበር ዝም ብሏት ያልፋል። በአውሮፕላኑ ውስጥም አና ዘና እያለች ሳለ ያ ቅድም መጠጧን የደፋችበትን ዊሊያምን ታየዋለች። ደንግጣም እንዳለየ ስታስመስል ዊሊያምም አስተውሎት ስለነበር በሰላምታ ንግግሩን ይጀምራል። እሱም ነገሩን ሳያካብድ ቀለል አድርጎ ያወራታል። አናም እንዳይጠበቀችው ስላላገኘችው ዘና ብላ ታወራዋለች። ዊሊያምም ስለሚሰራው ስራ፣ ስለ ቤተሰቡና ሌሎች ነገሮች ያጫውታታል። ከዚህም ዊሊያም ከተከበረና ከባለ ሀብት ቤተሰብ መምጣቱን ትረዳለች። አናም ከዚህ በረራ በኋላ እንደማይገናኙ በማሰብ የውሸቷን የትልቅ ድርጅት ዳይሬክተር እንደሆነች ተነግረዋለች። እውነታው ግን ምንም እንኳን የዳይሬክተር የመሆን ህልምና አቅሙ ቢኖራት አሁን ላይ በረዳትነት ሙያ ላይ እየሰራች እንደሆነ ያሳየናል። ዊሊያምን በጣም ተገርሞ በዚህ እድሜዋ ይህን ትልቅ ነገር ማሳካቷን እያደነቀ እሱም ያለ ቤተሰቡ እርዳታ ትልቅ ግብን ማሳካት እንደሚፈልግና ነገር ግን ቤተሰቦቹ ለዚህ ህልሙ እንቅፋት እንደሆኑበት ይነግራታል። እንደደረሱም አና ቅድም የሚያምር የጨው እቃዎችን ደብቅ አስቀርታም ነበር። አስተናጋጁም እንድትመልሰው ነግሯት ይቀበላታል። ከአየር መንገዱ ሲወጡ አና ታክሲ ለመጥራት ስልኳን ስትነካካ የዊሊያም እናት የሆነችው ካትሪን ትመጣለች። ካትሪንም አናን ከተዋወቀቻት በኋላ አብረው ሆቴሏ ድረስ ሊያደርሷት እንደሚችሉ ስትነግራት አና ባጭሩ መለያየት ስለፈለገች ራሷ መሄድ እንደምችል ትነግራታለች። ካትሪን ግን በፍጹም ብላ ታስገድዳትና አብረው ይሄዳሉ። ካትሪንም አና ስለተመቻቻት በመኪና ውስጥ ስለተለያዩ ነገሮች አናን ስትጠይቃት አና በውሸት ላይ ውሸት የተለያዩ ነገሮችን ታወራለች። ከሆቴሏ እንዳደረሷትም ካትሪን ስልኳን ተቀብላት በድጋሚ ልታገኛት እንደምትፈልግ ነግራት ይለያያሉ። አናም ከውጭ ለማየት ሀብታምና ሁሉ የሞላላት እንጂ አንድ ቅጥረኛ ተራ ረዳት አትመስልም። ክሌርም ብዙ የሚነበብ ወረቀት ሰጣት ሁሉንም ማስታወስ እንዳለባት ታስጠነቅቃታለች። አናም ወረቀትና ሻንጣዋን ይዛ ወደ ስብሰባው ቦታ ታመራለች። እዛም እንደምንም በሰዓት ትደርሳለች። ስብሰባውም ስለ አንድ ቢሊዮነር የስዕል ኤግዚቢትን ማሻሻጥ ላይ ያተኩራል። ከስብሰባው ስትወጣም በዚህ በኩል ሩኔና ሱዛን ህይወቷን ይበልጥኑ ያከብዱባታል። እዚህ ቢሮ ጠባብ ስለሆነ ግራውንድ ካለው ጨለማ ቢሮ እንድትሰራ ይነግሯታል። አናም የአለቃዋ ክሌርን ልብ ማግኘት የምትችለው ጠንክራ ከሰራች ብቻ ስለሆነ ይሁንብኝ ብላ ስራዋን ትሰራለች። እንደጨረሰችም ከካትሪን ትልቅ ዝግጅት ስላለ እንድትገኝ ብላ የድምፅ መልዕክት ትልክላታለች። አናም ስራዋን ስለጨረሰች ቤቷ ሂዳ ልብሷን ቀይራ ወደ ዝግጅቱ ታመራለች። በመጀመሪያም ስትገባ ታዋቂና ሀብታም ሰዎች ብቻ ስለታደሙበት በቦታዋ እንዳልተገኘች በማሰብ ትንሽ ትሸማቀቃለች። ነገር ግን የካትሪን ፈገግታና አቀባበል ምቾቷን ይመልስላታል። ዞር ዞር እያለችም እየጎበኘች ሳለ ዊሊያም ጋር ይገናኛሉ። እሱም ትንሽ እንዳወራት የእንጀራ አባቱ የሆነውን ጁሊያንን ያስታውቃታል። አናም የጁሊያን ስራዎች አድናቂው ስለነበረች በግርምትና አድናቆት ሞቅ አርጋ ሰላም ትለዋለች። እየተዝናኑም ሳለ አና ከአለቃዋ ክሌር ይደወልላታል። ክሌርም ሁለት በጣም ለማግኘት አስቸጋሪ የሆኑ ቲኬቶችን አፈላልጋ እንድታመጣላት ነግራት ስልኩን ትዘጋዋለች። አናም ወደ እነ ጁሊያን ተመልሳ ለስራ የሚያስፈልጋትን ቲኬት ማግኘት ስላለባት አሁን እንደምትሄድ ስትነግራቸው ጁሊያን እሷ ሳትለፋ እነዛን ቲኬቶች እሱ እንደሚያገኝላት ይነግራታል። ክሌርም ቤት ውስጥ ወዳለው ቢሯቸው ትጋብዛታለች። እዛም ሆኖ አና ስለተለያዩ ስዕሎች የተለያየ ትንታኔዎችን እየሰጠች ባላት ግንዛቤ ታስደምማቸዋለች። በተናገረች ቁጥር ካትሪን በእሷ እየተደመመች ትመጣለች። ጁሊያንም በእውቀቷ ተገርሞ የትኛው ድርጅት እንደምትሰራ ይጠይቃታል። አናም አርባን የሚባል ድርጅት ውስጥ እንደሆነ ትነግራቸዋለች። ካትሪንን በመገረም የእሷ ስዕሎች የሚያሻሽጡላት ያ ድርጅት እንደሆነ ስትነግራት አና ትደነግጣለች። ካትሪንም የስዕሎቿን ጉዳይ እሷ እንድትይዝላት ስትጠይቃት አናም ውሸቷ ሊጋለጥ እንደሆነ ስለተረዳች ይህን የሚያክል ትልቅ ነገር ለማድረግ የእሷ ስልጣን እንደማይፈቅድና የእሷ ብዙውን ስራ በኒውዮርክ እንጂ በለንደን እንዳልሆነ ነግራት ታሳምናታለች። እናቱም የነዛን ሁለት ትኬት ጉዳይ ለልጇ ዊሊያም ሰጠው ከአና ጋር እንዲቀራረቡ ታደርጋቸዋለች። ዊሊያምም ትኬቱን አሁን እንዳለዘውና ቤቱ ስለሆነ አብረው ሂደው እንዲያመጡት ይነግራታል። በመንገድም ስለ ህልሞቻቸው እያወሩ ቤቱ ይሄዳሉ።
በሩ ጋር ሲደርስም ትኬቱን አውጥቶ ይሰጣታል። አናም ትኬቱ ከመጀመሪያው ኪስ ውስጥ ከነበረ ያልሰጣት ምክንያት ከእሷ ጋር ጊዜ ለማሳለፍ እንደሆነ ስለገባት እንደ መሽኮርመም ትላለች። ቢሮ ውስጥም አለቃቸው ክሌር ቀሚሱን ሰጣት በፍጥነት ላውንደሪ እንድታሳጥበው ትነግራትና ሱዛንና ሩኔን ደግሞ የትኬቱን ነገር የት እንዳደረሱት ትጠይቃቸዋለች። ሱዛንም ብዙ ቦታ እንደፈለጉና ሊያገኙት እንዳልቻሉ ትነግራታለች። በዛ ሰዓትም አና ትኬቱን ታወጣና ለክሌር ትሰጣታለች። ክሌርም በስራዋ በጣም ተደንጋ አበረታታት ትሄዳለች። በዚህ በኩል ግን ሱዛንና ሩኔ ደስተኛ አልነበሩም። አናም በክሌር ስለተደነቀች ደስ ብሏት ስራዋን እየሰራች ሳለ ዊሊያም የሆነ ዝግጅት እንዳለና እዛ እንድትገኝ ቴክስት ያደርግላታል። አናም በድፍረት ቅድም አለቃዋ እንድታሳጥበው የሰጠቻትን ልብስ በመልበስ ወደ ዝግጅቱ ትሄዳለች። ካትሪንም እንደተለመደው በሞቀ ፈገግታ ትቀበላታለች። አራቱም አብረው በዝግጅቱ እየተዘዋወሩ ለእንግዶች ሰላምታ ያቀርባሉ። ካትሪንም በኩራት አና የትልቅ ድርጅት ዳይሬክተር እንደሆነች ትናገራለች። አናም ይህ የውሸት ቦታና ማዕረግ የተመቻት ይመስላል። ሳይታሰብም አለቃዋና ሁለቱ ባልደረቦቿ ይመጣሉ። አናም ስታያቸው ደንግጣ እነ ጁሊያንን በቅጡ ሳትሰናበታቸው በፍጥነት ትወጣለች። ዊሊያምም ተከትሏት ወጥቶ ምን እንደተፈጠረ ስጠይቃት ምንም እንዳልተፈጠረና ስለ ጨነቃት ብቻ መውጣት ፈልጋ እንደሆነ ትነግረዋለች። ዊሊያምም ትንሽ ጊዜ ብቻቸው እንድታሳልፍ ነግሯት ወደ ክለብ ያመራሉ። አናም በነፃነት ከሱ ጋር ብቻ ሆና ትዝናናለች። ከዛም ወጥተው ይህ አረፍኩበት ያለችው የውሸት ሆቴል ይደርሳሉ። ዊሊያም ምንም እንኳን መግባት እንደሚፈልግ ቢነግራትም አና ግን ቢገባ እሷ የያዘችው ክፍል ስለሌለ ውሸቷ እንደሚጋለጥ በማሰብ ሌላ ቀን ትለዋለች። እሱም ምሽታውን አስተላልፎ እንደሚወዳት ነግሯት ይስማታል። ከዛን ቀን ጀምሮ ፍቅረኛሞች ይሆናሉ። አንድ ቀንም ታዲያ ክሌር እያበደች መጣ ካትሪን ውሏ እንዳቋረጠች እና የሚሆነው ከሌላ ድርጅት ጋር ውል ስለያዘች እንደሆነ እየጮኸች ትናገራለች። አናም በዚህ ትደነግጣለች። ከስብሰባው ሲወጡም ዊሊያምን ታገኘዋለች። ሰው እንዳያቸው በመፍራት ውጭ አስወጥታ ታናግረዋለች። እየተበሳጨችም እናቱ ለምን ውሏ እንዳቋረጠች እና ይህም ስራዋ ጋር ትልቅ ችግር እንደፈጠረባት ትነግረዋለች። እሱም ይህ የእናቱ ምርጫ እንደሆነና ምንም ማድረግ እንደማይችል ነግሯት ለእሱ ግን ፍቅራቸው ከስራ በላይ እንደሆነ እንደሚያስብና ነገር ግን እሷ ለስራ ብቻ እንደምትፈልገው ነግሯት እያዘነ ይሄዳል። ወደ ቢሮዋ ስትመለስም የእሷና የካትሪን ፎቶ ተለቆ ሁሉም የስራ ባልደረቦች አይተውት ነበር። ለአለቃውም አና ሁሉንም ነገር ከመጀመሪያው ጀምራ እውነቱን ትነግራታለች። ክሌርም በእሷ ውሸት ምክንያት ብዙ ስራዎችና ገንዘቦች እንዳጣች ነግራት ከስራዋ ታሰናብታታለች። አናም ሻንጣውን እየጎተተች ትንሽ ለማሰብ ወደ ፓርክ ትሄዳለች። እናም አሁን ላይ እውነታውን ለሁሉም መናገር እንዳለባት ወስና ወደ እነ ካትሪን ቤት ትሄዳለች። እዛም ያለውን ሙሉ እውነታ ምንም ሳታስቀር ትነግራቸዋለች። ካትሪንም ምንም ሳትቆጣና ሳትናደድ ካዳመጠቻት በኋላ ከባሏ ጋር ሆነው ያጨበጭቡላታል። አናም ግራ ይገባታል። ካትሪንም እውነታውን ከተወሰነ ጊዜ በፊት እንደምታውቅና ከእሷ ከራሷ አንደበት እውነታውን መስማት ስለፈለገች ዝም እንዳለቻትና ሁሉንም ያቋረጠችው በእሷ ምክንያት ሳይሆን ዋጋ ለመደራደር እንዲያመቻት ያደረገችው የቢዝነስ ውሳኔ እንደሆነ ትነግራታለች። በቀጣዩ ቀንም ካትሪንና አና ወደ እነ ክሌር በመሄድ ካትሪንም የኮሚሽኑን ስራ በ2% ከቀነሱላት ውሏን በድጋሚ እንደምትጀምር ትነግራታለች። ክሌርም ዋና ደንበኛቸው ስለሆነች ያለማንገራገር ትስማማለች። አናም ደንበኛቸውን ስለመለሰች በድጋሚ ስራዋን ታገኛለች። አናም የስዕሉን ኤግዚቢት ቆንጆ አርጋ ታዘጋጃለች። እናም ከታሰቡ በላይ ብዙ ገንዘብ ለድርጅቱ ታስገባለች። ስራዋ ቢሳካላትም አና አንድ ነገር ቀርቷት ነበር። ዊሊያም ከሚያስተምርበት ትምህርት ቤት ሄዳ ሁሉንም ነገር ከልቧ ትነግረዋለች። እናም ስለዋሸችው ይቅርታ ጠይቀው ለእሱ ያላት ስሜት ግን እውነት እንደሆነ ትነግረዋለች። ነገር ግን ዊሊያም ይቅርታ ሳያደርግላት ይቀራል። አናም እያዘነች ወደ ሀገሯ ትመለሳለች። ከ6 ወር በኋላ አና የራሷን የአርት ኤግዚቢት ትከፍታለች። እያለፈችም ሳለ እነዚያ ኤርፖርት ጋር የተቀማቻቸውን 2 የጨው ማስቀመጫ ብልቃጦችን ታያቸዋለች። ወደ ኋላዋ ስትዞርም ዊሊያምን ታየዋለች። አናም በጣም ደስ ይላታል። እሱም እንደሚወዳትና ቀሪ ዘመኑን ከሷ ጋር ማሳለፍ እንደሚፈልግ ነግሯት ሲሳሳሙ ፊልሙ ያልቃል። አንዳንዴ በጎነት የሚገርም እድልን ይዞልን እንደሚመጣና ጊዜ ደርሶ ከፍ እስክንል ድረስ ዝቅ ብለን መስራት እንዳለብን የሚያሳይ አሪፍ ፊልም ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልኩኝ በቀጣይ ታሪክ እስክንገናኝ ሰላም ሁኑልኝ።